ለግራፊክስ ዲዛይነሮች የሚያስፈልጉ እንደ ባክግራውንድ ኢሜጅ፣ የአማርኛ ፎንቶች፣ ላይቶች እና ሌሎችንም ጨምሮ በዛሬው ቪዲዮአችን እነዚህን ከየት እንደምናገኝ ያሳያችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። የቴሌግራም ቻናሌን ዲስክሪፕሽን ላይ ወይም የኮሜንት መጀመሪያው ላይ አስቀምጥላችኋለሁ። ቴሌግራም ቻናሌ ላይ ሁሉም የፖስተር ዲዛይን ማቴሪያሎችን አስቀምጬላችኋለሁ። ይሄን ፋይል አውርዳችሁ ኤክስትራክት አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዴት ኤክስትራክት ማድረግ እንደሚቻል ማታውቁ ከሆነ ደግሞ አሁን አሳያችኋለሁ። ቀጥታ ወደዚህ አርካይቨር የሚባልበት አፕሊኬሽን እንገባለን። እሱን አፕሊኬሽን ፕሌይ ስቶር ላይ ማግኘት ትችላላችሁ፣ አሊያም እዛው ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። በመቀጠል ያወረዳችሁበት ፋይሉን ያወረዳችሁበት ቦታ ጋር ትሄዳላችሁ። ከቴሌግራም ካወረዳችሁ ቴሌግራም ፋይል የሚለውን በመንካት እዚህ ታገኙታላችሁ ማለት ነው። በመቀጠል ፋይሉን አንድ ጊዜ እንነካዋለን። ከዛ እዚህ ጋር ኤክስትራክት ሂር የሚለውን ተነኩታላችሁ ማለት ነው። ከዛ ኤክስትራክት አድርጎ ይጨርሳል። በመቀጠል ጋለሪ ላይ መቀመጡን ቼክ ታደርጋላችሁ። እንደምትመለከቱት እዚህ ጋር ባክግራውንድስ፣ አይከንስ፣ ላይትስ፣ ፊድስን የሚሉ ለግራፊክስ ዲዛይን የሚያስፈልጉ ነገሮችን አስቀምጦልናል ማለት ነው። በዚህ መንገድ ኤክስትራክት ማድረግ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።